ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የአዳማ ታንከኛ ሰፈር ሙሉ ወንጌል አጥቢያ ቤተክርስቲያን አገልጋይ ደምረው የተባለውን ግለሰብ በመክረውም ባስመክረውም ሊመለስ ባለመቻሉ አሰናብተናል፣ ከዚህ በኋላ አናውቅም ብላለች። ሙሉ ወንጌል በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል የሆነው ወንድም ደምረው ወልዴ መግለጫ መስጠትን ይመለከታል ይላል የሙሉ ወንጌል ቤተክርስቲያን መግለጫ። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ሲሆን በዚህ ቆይታው ቤተክርስቲያን የባህሪ መለወጥና የክርስቲያናዊ ስነ ምግባር ስለተመለከተችበት ከማናቸው መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽና ስትመክረው ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳራታቸው ይከተላቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቧቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 2 እስከ 3 እንደሚል የወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈተና የሐሜተኞችን ትኩረት በመሳብ ሥራ ላይ መጠመድን ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለትና የአገልግሎት ስልጠና ዘመኑ የፈጠረውን በይነ መረብ በመጠቀም ከቤተ ክርስቲያናችን አስተምሮና ትምህርት አቋም ውጪ የሆኑ የእውነትን መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ተቆይቷል። በቲክቶክ በይነ መረብ ላይም የኢትዮጵያ ሕገ መንግስት የሌላውን ሃይማኖት ይሁን ሌላውን ግለሰብ የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚሆን እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመሳደብ ቤተ ክርስቲያንንም ራሱንም ግጭትንና አደጋን የሚከስቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተ ክርስቲያን ጥረት በሃይማኖት መሪዎች ይቅርታና ልበ ሰፊነት ሊታለፍ ችሏል። በአሁኑ ወቅት ወንድማችን የቤተ ክርስቲያን ሰፊ ትዕግስት በመናቅ በመሰረታዊያን ወይንም ደግሞ አእማር ትምህርቶች ከማይመስላት የሃይማኖት ተቋም ጋር በይፋ የተቀላቀለ ስለሆነና ቤተ ክርስቲያንንና ግለሰብን እያንቋሸሸ ስለሆነ ይህንም መግለጫ ማውጣት አስፈላጊ ሆኖ አግኝተናል ይላል የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን መግለጫ። ስለዚህ ወንድም አስቀድሞ በቤተ ክርስቲያናችን ስርዓትና ትምህርት የማይሄድ ያልተቋረጠ መንፈሳዊ ህብረት የማያደርግና ከማናቸውም አገልግሎት ታግዶ ራሱን እንዲያይ በተሰጠ የእርምት ጊዜ ውስጥ ከስተቱ መመለስ ባለመቻሉ እንዲሁም በቤተ እምነታችንም ሆነ በአጥቢያችን ከግለሰብ ስም በፊት እንደ ሹመት አገልጋይ እከሌ የሚል የማትጠቀም መሆኑን እየገለጽን አገልጋይ ደምረው ወልዴ ነኝ የሚለውን ቀድሞውንም ቢሆን ይህንን ድርጊት አጥብቀን እያወገዝን መሆኑን እያሳወቅን በዚሁ መሰረትም አገልጋይ ተብሎ ያልተሾመ እንደሆነና አሁን ባለው ሁኔታ ከ8ኛ ወር 2017 ጀምሮ ከቤተ ክርስቲያናችን ከአባልነት የተሰረዘ መሆኑን እንገልጻለን። ስለሆነም በቤተ እምነታችን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንና በአጥሚያችን በአዳማ ታንከኛ ሰፈር ሙሉ ወንጌል ቤተክርስቲያን በሚል ስም በምንም አይነት ሁኔታ ከዚህ በኋላ መጠቀም የማይችሉን መሆኑን እንገልጻለን። ቤተክርስቲያን ወደ ልቡ እንዲመለስና ከብክነት እንዲወጣ ልመናና ጸሎት እንደምታደርግለት እያሳወቅን የቤተክርስቲያናችን አባላት ሁሉ ከሐሰተኛ ትርክቶችና ማታለል ራሳችሁን እንድትጠብቁ ከዚህ ግለሰብ ጋር ምንም አይነት ግንኙነት እንዳታደርጉ እናሳስባለን ይላል የታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን።